ከጀርባ የምትመለከቷት ሚግ 21 ትባላለች። የምንገኘው ማለት ነው በአየር ኃይል ግቢ ውስጥ የምንገኘው ጠቅላይ መምሪያና እነዚህ የምትመለከቷቸውን ጀቶች ታሪክ ነው የምነግራችሁ ማለት ነው። ከጀርባ የምትመለከቷት ሚግ 21 ትባላለች። በሶቪየት ህብረት ዘመነ መንግስት የተሰራች ነበረች። በጣም የምትወደድና አሪፍ ፐርፎርማንስ አላቸው ከሚባሉ ጀቶች መካከል የምትጠቀስ ነችና እቺ የምትመለከቷት ራሷ ስፔሲፊካሊ በኢትዮ ሶማሊያ ጦርነት ጊዜ በዛ ጴጥሮስ ሲያበራት የነበረው ጀት ነች። ለታሪክ እንድትቀመጥ ነው እዚህ ጋር የተቀመጠችው። እንግዲህ ዋን ኦፍ በጣም ፋስተስት ከሚባሉና ሱፐርሶኒክ ከነበሩ እስከ ማክ 2 ድረስ ይላሉ ከነበሩ የሶስተኛ ጀነሬሽን ጀቶች መካከል አንደኛው ነች። በጣም ፋስት በብዛት ፕሮዲዩስ ከተደረጉ ጀቶች መካከል የምትጠቀስ ነች። በዛው ምክንያት ደግሞ በብዛት ከተከሰከሱ ጀቶች መካከልም አንደኛዋ ነች። ለፍላይንግ ኮፊን ወር ደግሞ የሚበረው የሬሳ ሳጥን ተብላ ሁሉ ትጠቀሳለች ጀት ማለት የምትመለከቷት። እንትን ያስቸግሩ ነበር፣ ላንዲንግ ያስቸግሩ ነበር። መሬት ላይ ለማረፍ በጣም አዛ ያደርጉ ነበር። ለታሪክ የተቀመጠች ነች። በዛ ጴጥሮስ ያበራት የነበረች